ሰላም እንዴት ናችሁ? ዛሬ ከኢንትራንስ ትሪክስ የ2016ን የኬሚስትሪ ኤግዛሚኔሽን ኢንትራንስ ኤግዛሚኔሽን ይዤላችሁ መጥቻለሁ። ጥያቄዎቹን ከነ ኤክስፕላኔሽናቸው ይዤላችሁ መጥቻለሁ ማለት ነው። በሁለት ፓርት ከፋፍለን ነው የምናየው። የመጀመሪያው ፓርት ላይ 40 ጥያቄዎችን እንሰራና በቀጣዩ ፓርት ደግሞ የቀሩትን 40ዎችን እንሰራለን ማለት ነው። ስለዚህ ከመጀመሪያው ከአንደኛው ጥያቄ እንጀምር። የአንደኛው ጥያቄ ምንድነው የሚለን? give the following structure። እዚህ ጋር የሆነ ስትራክቸር ተሰጥቶናል እና የዚህን ስትራክቸር ምኑን ነው አውጡ የተባለው ወይም ደግሞ ተናገሩ የተባለው? አይፓክ ኔሙን ነው። አይፓክ ኔም ማለት ሁሉም የዓለም ሀገራት ወይ ኢንተርናሽናል የሆነ እንደዚህ ለነዚህ የምንሰጠው ኔም ነው ማለት ነው። ስለዚህ ኢንተርናሽናሊ የተስማሙበት ኔም ነው። አይፓክ ኔምን መጀመሪያ ይሄ ምንድነው ኢስተርን ነው ማለት ነው። ስለዚህ የኢስተርን ደግሞ ሁልጊዜ አይፓክ ኔማቸውን ስንጽፍ የመጨረሻው ምንድነው የሚሆነው? ኤቲኢ ነው የሚሆነው ማለት ነው። ስለዚህ እዚህ ጋር አለ ማለት ነው። የዚህ ደግሞ ምንድነው የሚሆነው ማለት ነው? ስሙ ከምርጫዎች ውስጥ ሚታይል ሚታዮኔት የሚለው ነው ማለት ነው ስሙ የሚሆነው። ኤ ላይ የምናገኘው መልስ ነው የሚሆነው። አይፓክ ኔሙን ለመስራት ምንም እንትን ይለው። ይሄ መጀመሪያ ፋንክሽናል ግሩፕን እናያለን። ለምሳሌ ካርቦዛይክሊክ ሊሆን ይችላል ወይ ሌላ ወይ አልኮል ሊሆን ይችላል። የአልኮል ካርቦዛይክሊክ ሲሆን ምን ይለያል? ፋንክሽናል ግሩፑ ይለያል። የዚህ ደግሞ ፋንክሽናል ግሩፑ ምን እንደሆነ እናውቃለን? ኢስተርን እንደሆነ እናውቃለን። ከዛ በኋላ ሚታይል ሲ ሁለት ካርበን ስለሆነ ያለው ሚታይል ኢታዮኔት ብለን እንጽፋለን ማለት ነው። ለዚህ መልሱ የሚሆነው ኤ ላይ ያለው ነው። ሁለተኛው ጥያቄ ደግሞ ምንድነው የሚለን? during summer the average value of the temperature measured on a certain chemistry laboratory is 298.15 Kelvin. How many decimal places are there in the measured value? እዚህ ጋር የሚለን ይሄንን እንትን ባትሉትም ችግር የለውም። በሰመር ጊዜ አንድ የኬሚስትሪ ላብራቶሪ ውስጥ የተለካው የቴምፕሬቸር መጠን 298.15 ኬልቪን ነው። እናም የዚህን ዴሲማል ፕሌሱን ተናገሩ ነው የተባለው። ዴሲማል ፕሌስ ማለት ምን ማለት ነው? ከነጥብ በኋላ ያለው የቁጥሮች ብዛት ማለት ነው። ስለዚህ እዚህ ጋር ስንመለከት 298 ብሎ ነጥብ ካረገ በኋላ ስንት ቁጥሮች ናቸው ያሉት? ሁለት ቁጥሮች ማለት ነው። ስለዚህ ዴሲማል ፕሌሱ ስንት ነው? ሁለት ዴሲማል ፕሌስ አለው። ስለዚህ መልስ ምን ይሆናል? ሲ ላይ ያለው ይሆናል ማለት ነው። ሶስተኛው ጥያቄ ደግሞ ምንድነው የሚለን? which of the following is the correct Lewis electron dot symbol of magnesium oxide? ሊዩስ የሚባለው ምንድነው? ሊዩስ ስትራክቸር ወይም ሊዩስ ኤሌክትሮን ዶት የሚባለው ያላቸውን ቫላንስ ኤሌክትሮናቸውን ከእንትኖቹ ዙሪያ ከነዚህ ከሲምቦሎቹ ዙሪያ ዶት በማድረግ መግለጽ ማለት ነው። ስለዚህ ኮሬክት የሆነው የትኛው ነው የተባለው? ማግኒዚየሙ 12 ሲሆን ኦክሲጅን ደግሞ 8 ሲሆን ማለት ነው አቶሚክ ነምበራቸው። ማግኒዚየም እዚህ ጋር ማግኒዚየም ምንድነው? ሜታል ነው። ኦክሲጅን ደግሞ ነን ሜታል ነው። ማግኒዚየም ኦክሳይድ ምንድነው ማለት ነው? አዮኒክ ቦንድ ነው የሰራው ማለት ነው። አዮኒክ ቦንድ ላይ ደግሞ ምንድነው የሚደረገው? ኤሌክትሮን ከአንደኛው ኤሌመንት ወደ ሌላኛው ኤሌመንት ትራንስፈር ያደርጋሉ። ማግኒዚየም እዚህ ጋር ስንመለከተው ማለት ነው ቫላንስ ኤሌክትሮኑ ስንት ነው? መጀመሪያ ሼሉ ላይ 2 ያስቀምጣል። ቀጣዩ ላይ 10 ነው የሚኖረው። ስለዚህ ስንት አለው? 2 ኤክሰስ የሆነ ኤሌክትሮን አለው ማለት ነው። ኦክሲጅን ደግሞ 8 ናቸው ኤሌክትሮኑ። የመጀመሪያው ሼል ላይ 2 ኤሌክትሮን ካስቀመጠ በኋላ ሁለተኛው ሼል ላይ 6 ነው የሚሆነው። ስለዚህ ኦክቴት ሩሉን ለማሟላት ስንት ያስፈልገዋል? 2 ኤሌክትሮኖች ያስፈልጉታል ማለት ነው። ይሄ ለማሟላት ምን ያደርጋል ማለት ነው? ሁለቱን ኤሌክትሮኖች ከማግኒዚየም ይቀበላል። ማግኒዚየም 2 ኤሌክትሮኖች ይሰጠዋል። ኦክሲጅን ደግሞ 2 ኤሌክትሮን ይቀበላል። ስለዚህ ይሄንን የሚያመለክት ሎስ ኤሌክትሮን ዶት ያለበትን መምረጥ ማለት ነው። ማግኒዚየሙ 2 ሰጠ። ይሁን እዚህ ጋር ዲ ላይ ያለው ማለት ነው። ማግኒዚየም 2 ሰጠ። ኦክሲጅን ደግሞ 2 መቀበሉን ለማመልከት እዚህ ጋር 2 ማይነስ ሚለው አለ። ስለዚህ መልሳችን ምን ይሆናል ማለት ነው? ዲ ላይ ያለው ይሆናል ማለት ነው። ቀጣይ ደግሞ አራተኛ ጥያቄ ላይ ስንሄድ አራተኛው ጥያቄ ምንድነው የሚለን? A student collected 4 becquerel in her laboratory and added some small amount of the following naphthalene to the first, graphite to the second, iodine to the third, and alcohol in the fourth. If they added equal volume of water to each of the above becquerels and shake each becquerels, which of the following will be their observation? ምንድነው ይሄ የሚለን ጥያቄው? ተማሪ ሴት ልትሆን ትችላለች ወይም ወንድ ላብራቶሪ ውስጥ አራት ቤከሪዎችን አዘጋጀ። የመጀመሪያው ቤከሪ ላይ ናፍጣሊን ያለው፣ ሁለተኛው ላይ ደግሞ ግራፋይት የሚባለው አለው፣ ሶስተኛው ላይ ደግሞ አዮዲን አለው፣ አራተኛው ላይ ደግሞ አልኮል አለው አለ። ከዛ ሁሉም ላይ ተመሳሳይ አማውንት ያለው ዋተር
ጨመረበት ነው የሚለው። ከዛ በኋላ ምንድነው የሚሆነው ሪዛልቱ ወይም ኦብዘርቬሽኑ ምንድነው የሚሆነው ነው የተባለው። ስለዚህ ከምርጫው ላይ እንመለከታለን ማለት ነው። ኤ ላይ ምን ይለናል? there will be the dissociation in the first 3 bakeries. B, water will dissolve iodine rather than graphite. C, water will dissolve the whole given chemical in the 4 bakeries. D, there will be dissociation of alcohol in the 4th bakery. ስለዚህ የዚህ ትክክለኛ መልሳችን የሚሆነው ዲ ላይ ያለው ነው። ለምንድነው ኤ ያልሆነው ስንል የመጀመሪያዎቹ 3 ቤከሪ ውስጥ ያሉት ምንድናቸው ማለት ነው? ነን ፖላር የሆኑ ኤሌመንቶች ናቸው። ወይም ደግሞ ናፍጣሊንና ግራፋይት ነን ፖላር ናቸው። ውሃ ደግሞ ምንድነው? ፖላር ነው። ስለዚህ ፖላር እና ነን ፖላር ብቻ ነው ዲሶሴት ማድረግ የሚችሉት። ስለዚህ ናፍጣሊንና ግራፋይት ምን ማድረግ አይችሉም ማለት ነው? ዲሶሴት ማድረግ ስለማይችሉ የመጀመሪያው ልክ አይደለም ማለት ነው። ቢ ላይ ያለው ምርጫ ደግሞ ዋተር ዊል ዲዞልቭ አዮዲን ራዘር ዛን ግራፋይት ይላል። አዮዲንን ዲዞልቭ ሊያደርገው ይችላል፣ ግን ደግሞ ፓርሻሊ ነው። ሌላ የተሻለ አማራጭ ስላለን ይሄንን አንመርጠውም ማለት ነው። ሲ ላይ ደግሞ ምን ይለናል? ዋተር ዊል ዲዞልቭ the whole given chemical፣ አራቱንም ኬሚካሎች ዲዞልቭ ያደርጋቸው ይላል። ግን ደግሞ ፖላር ከፖላር ጋር ነን ፖላር ከነን ፖላር ጋር ስለሆነ ዋተር ፖላር ነው። ናፍጣሊንንና ግራፋይትን ምን ማድረግ አይችልም? ዲሶሴት ወይም ዲዞልቭ መሆን አይችሉም ውሃ ውስጥ ማለት ነው። ስለዚህ ትክክለኛ መልሳችን የሚሆነው አልኮል ነው። አልኮል ምንድነው? ነን ፖላር ነው። ይቅርታ ፖላር ነው። ከዛ ደግሞ ዋተርም ፖላር ነው። ስለዚህ ፖላር እና ፖላር ዲሶሴት መሆን ስለሚችሉ ወይም ዲሶሉሽን መሆን ስለሚችሉ ትክክለኛው ምርጫ ዲ ላይ ያለ ይሆናል ማለት ነው። አምስተኛው ጥያቄ ደግሞ which of the following explanation about reversible and irreversible reaction is correct? መጀመሪያ እንደዚህ አይነት ጥያቄ ሲያጋጥማችሁ ማድረግ ያለባችሁ ኮንሰፕቱን ብታውቁት ከሆነ ሪቨርሲብል ምንድነው ኢሪቨርሲብል ምንድነው የሚለው የምታውቁት ከሆነ ምርጫውን ከማየታችሁ በፊት ለሪቨርሲብል እና ለሪቨርሲብል ትንሽ ማሰብ ማለት ነው። ሪቨርሲብል የሚባለው ምንድነው? ፎርዋርድ እና ባክዋርድ ሪአክሽን ማካሄድ የሚችል ማለት ነው። ሪአክታንቱ ወደ ፕሮዳክት መቀየር ይችላሉ፣ በተመሳሳይ ፕሮዳክቱ ተመልሶ ወደ ሪአክታንት መቀየር ይችላል ማለት ነው። ኢሪቨርሲብል ከሆነ ግን ምንድነው? ፎርዋርድ ብቻ ነው ሪአክሽኑ የሚሆነው። ማለትም ሪአክታንቱ አንዴ ወደ ፕሮዳክት ከተቀየሩ በኋላ ፕሮዳክቶቹ ተመልሰው ምን መሆን አይችሉም? ሪአክታንትን ሊሰጡን አይችሉም። ስለዚህ ካያም በኋላ ምን ይለናል ምርጫዎቹ? a reaction that has only forward reaction or a reverse reaction is known as reversible chemical reaction. ምንድነው ቢለን? ሪቨርሲብል ከሆነ ባክዋርድም ፎርዋርድም አለ ብለናል። ስለዚህ ኤ አይሆንም። ቢ ደግሞ reaction that processed from reactant to product and from product to reactant is known as irreversible reaction. ይሄ ደግሞ የሚባለው ማለት ነው ሪቨርሲብል ነው። ለምን? ፎርዋርድም ባክዋርድም ስላለው ማለት ነው። ሲላይ ደግሞ chemical reaction that processed only toward the formation of product are known as reversible reaction. irreversible reaction ይሄ ደግሞ ልክ ነው። መልሳችን ሲ ነው የሚሆነው። ምንድነው የሚለን? ኬሚካል ሪአክሽን ሆኖ ፕሮዳክት ብቻ ፎርም ይሆን ወይም ደግሞ ፎርዋርድ ፕሮዳክሽን ፎርዋርድ ሪአክሽን ብቻ ያለው ማለት ነው። ስለዚህ የትኛው ነው የሚሆነው? ሲ ላይ ያለው ነው። toward formation of product ማለት ፎርዋርድ ሪአክሽን ማለት ነው። ዲም በተመሳሳይ አይሆንም። ስለዚህ ኮሬክት አንሰራችን ሲ ላይ ያለው ነው። ስድስተኛው ደግሞ from the assumption of kinetic molecular theory of gas, which one of the following is correct? ምን የሚባል አለ? kinetic molecular theory of gas የሚባል አለ፣ ስለ ጋዝ የተሰራው። ስለዚህ በእነሱ assumption ወይም በእነሱ አመለካከት የትኛው ነው ከዚህ ውስጥ ትክክል ነው የሚለን? የመጀመሪያው the pressure of a gas is effect of negligible volume of the gas compared to the total volume of gas. B, the average kinetic energy of gas particle is irreversible proportional to the absolute temperature of the gas. C, there are some forces of attraction or repulsion between gas particles. D, under ordinary conditions, the total volume of gas molecule is much smaller than the total volume of gas. የዚህ ትክክለኛ መልሳችን የሚሆነው ወይም አሳፕሽናቸውን ቀጥታ ሄዳችሁ ማየት ትችላላችሁ። under ordinary conditions, the total volume of gas molecule is much smaller than the total volume of gas. ምን ላይ ያለው ነው? ዲ ላይ ያለው ነው ማለት ነው መልሳችን የሚሆነው። ቀጣይ ደግሞ የምናየው የሰባተኛውን ጥያቄ ይሆናል። ሰባተኛው ጥያቄ ደግሞ ምን ይለናል? which of the following is correct about the phase change observed water? የትኛው ነው ስለ ምን ያደርጋል? የፌስ ቼንጅ ያካሂዳል ዋተር አይደለ? ፌስ ቼንጁ ላይ ትክክለኛ የሆነው የትኛው ነው ነው የሚለው። ኤ ላይ water started to evaporate at the boiling point and condensed at the melting point ይለናል። ዋተር ኢቫፖሬት ማድረግ የሚጀምረው ቦይሊንግ ፖይንቱ ላይ ነው።
ኮንደንስ ማድረግ የሚጀምረው ደግሞ ሜልቲንግ ፖይንቱ ላይ ነው። ሲጀመር ሜልቲንግ ፖይንት ማለት ምን ማለት ነው? መቅለጥ ማለት ነው አይደለ? ኮንደንስድ መሆን ማለት ደግሞ ወደ ሶሊድ መቀየር ማለት ነው። ስለዚህ ሜልት አደረገው ማለት ወደ ሶሊድ የተቀየረ አይደለም። ስለዚህ የመጀመሪያው መልስ አይሆንም። ቢ ላይ ደግሞ when a solid ice is heated it changes to liquid water without melting. ሶሊድ የሆነ አይስ ማለትም በረዶ ማለት ነው። ስናሞቀው መጀመሪያ ምንድነው የሚያደርገው? ሜልት ነው የሚያደርገው አይደለ? ሜልት ሳያደርግ ወደ ምን መቀየር አይችልም? ወደ ሊኩዊድ አይቀየርም። ሲ ላይ ደግሞ at the boiling point temperature water exists in 3 different physical state ይለናል። ይሄም አይሆንም ማለት ነው። ዲ ላይ ደግሞ at the melting point of ice the temperature remain constant. melting point of ice ላይ ቴምፕሬቸሩ ምን ይሆናል ማለት ነው? ኮንስታንት ነው የሚሆነው፣ አይቀየርም። ፌዙ ነው እንጂ የሚቀየረው የፌዝ ቼንጅ ነው እንጂ የቴምፕሬቸር ቼንጅ ያለው ማለት ነው። ስለዚህ መልሱ ምንድነው የሚሆነው? ዲ ላይ ያለው ነው ማለት ነው። ስምንተኛው ደግሞ given the symbol of 3 subatomic particles ምናቃቸው አሉ አይደለ? subatomic particles የሚባሉት ኤሌክትሮን፣ ኒውትሮን እና ፕሮቶን ለእያንዳንዳቸው ሲምቦል ሰጣቸው። ኤሌክትሮንን ኢ አላት፣ ፕሮቶንን ፒ ፖዚቲቭ፣ ኒውትሮን ደግሞ ኤን ዜሮ ቻርጅ የሚለውን ለማሳያት ማለት ነው። ከዛ የትኛው ነው ትክክል? ማሳቸውን ኮምፔርድ ስናደርግ የትኛው ነው ትክክል ነው የሚለን። ስለዚህ ይሄን ከማየታችሁ በፊት ወይ ምርጫውን ከማየታችሁ በፊት ምን ኮንሲደር ማድረግ ነው ማለት ነው? የማን ነው ማስ ትልቅ የማን ነው ማስ ትንሽ የሚለውን ነገር ማሰብ ነው። ስለዚህ ትልቅ ማስ ያለው ከነዚህ ውስጥ ማን ነው? ኒውትሮን ነው። ከኒውትሮን ቀጥሎ ማሱ ትልቅ ማን ነው? ፕሮቶን ነው። ከሶስቱም ትንሽ ማስ ያለው ማን ነው? ኤሌክትሮን ነው። የፕሮቶን እና የኒውትሮን ማስ በጣም ተቀራራቢ ነው፣ ግን ደግሞ ስላይትሊ በትንሽ መጠን የማን የበለጠ ነው? የኒውትሮን የበለጠ ነው። ስለዚህ የትኛውን ይሄን ምርጫ የያዘው ማለት ነው? ማስ ኦፍ ኤሌክትሮን ኢዝ ለዛን ማስ ኦፍ ፕሮቶን ለዛን ማስ ኦፍ ኒውትሮን የሚለው ይሆናል ማለት ነው። ስለዚህ ሲ ላይ ያለው ምርጫ ትክክል ነው ማለት ነው። ዘጠነኛ ላይ ደግሞ ኢን ዘ ሞደርን ፔሪዮዲክ ቴብል ሞደርን በሆነው ፔሪዮዲክ ቴብል ላይ what is the name of the group that contain most electronegativity elements? መጀመሪያ እዚህ ጋር ማሰብ ያለባችሁ እነማን ናቸው ኤሌክትሮኔጋቲቪቲ ኤሌመንታቸው ትልቅ የሚባሉት የሚለውን ነው። ከፔሪዮዲክ ቴብል ውስጥ ካሉ ኤሌመንቶች ውስጥ በሙሉ ኤሌክትሮኔጋቲቪቲዋ ትልቅ የሆነው ማን ነው? የፍሎሪን ነው ማለት ነው። ፍሎሪን የምትገኘው ደግሞ የትኛው ግሩፕ ላይ ነው? ሃሎጀንስ የሚባሉት ናቸው ማለት ነው። ፍሎሪን፣ ክሎሪን፣ ብሮሚን ምናምን የምንላቸው ኤሌክትሮኔጋቲቪቲያቸው ከሌሎቹ ስናነጻጽር የበለጠ ነው። ኤሌክትሮኔጋቲቪ በዚሁ ለእንትን ለማለት ኤሌክትሮኔጋቲቪቲ ማለት ምን ማለት ነው? ኤሌክትሮንን ወደ ራሳቸው የመሳብ አቅም ሼርድ ካደረጉ በኋላ ለምሳሌ ቦንድ ይፈጠራል አይደለ? ኮቫለንት ቦንድ ይፈጠራል። ኮቫለንት ቦንድ ላይ ምንድነው የሚያደርጉት? ኤሌክትሮናቸውን ሼር ያደርጋሉ። ግን የአንደኛው ኤሌክትሮኔጋቲቪቲ ከበለጠ የኤሌመንቱ ማለት ነው ሼር ያደረገውን ኤሌክትሮን ወደ ራሱ በጣም ይስበዋል። ስለዚህ ምን ይባላል? ኤሌክትሮኔጋቲቪቲ ይባላል። ወደዚህ ስንመለስ መልሳችን ደግሞ ቢ ሃሎጀንስ ይሆናል ማለት ነው። አስረኛው ላይ ደግሞ a given element has atomic number 55 and a mass number 133 of the following describe correctly the property of these elements. አንድ የተሰጠን ኤሌመንት አለ። ኤሌመንቱ አቶሚክ ነምበሩ ስንት ነው ተባለ? 55 ነው። ማስ ነምበሩ ደግሞ 133 ነው። ከዚህ ውስጥ ትክክል የሆነው ስለሱ የትኛው ነው የተባለው? ሌላ ያለው ምርጫ the non-metallic character of element is high የኤሌመንቱ ነን ሜታሊክ ካራክተሪስቲኩ ትልቅ ነው ይለናል። ቢ ላይ ደግሞ የሜታሊክ ካራክተሪስቲኩ ትልቅ ነው ይለናል። ሲ ላይ ደግሞ the element has electron affinity ትልቅ ነው ይላል። ዲ ላይ ደግሞ the element ኤሌክትሮኔጋቲቪቲ ትልቅ ነው ይለናል። ትክክለኛ መልሱ የሚሆነው ምንድነው? ሜታሊክ ካራክተሩ ትልቅ ነው ማለት ነው። ይሄ ነምበር ኦፍ ነምበር ኦፍ አቶሚክ ነምበሩ ትልቅ የሆነው 55 ማለት ነው። የምን ካራክተሪስቲኩ ነው ትልቅ የሆነው? የሜታሊክ ካራክተሪስቲኩ የበለጠ ነው ወይም ደግሞ ትልቅ ነው ማለት ነው። ሜታሊክ ካራክተሪስቲኩ በለጠ ማለት ደግሞ ነን ሜታልም አይደለም ኤሌክትሮኔጋቲቪቲውም ትልቅ አይደለም ማለት ነው። 11ኛ ላይ የምናገኘው ደግሞ given the following oxidation reduction reaction ይሄ የኦክሲዴሽን ሪዳክሽን ሪአክሽን የሚያሳየን ሪአክሽን ነው ማለት ነው። እዚህ ጋር ያለው ከዚህ ውስጥ ትክክል የሆነው የትኛው ነው? ስለዚህ ነው የሚለን ኤ ላይ S is the reducing substance, B HNO3 is oxidizing agent, C the oxidation number of N is increased, D the oxidation number of S is decreased. ስለዚህ ትክክለኛው ነው ምርጫው የትኛው ነው? ሲ ላይ ያለው ነው ማለት ነው። ለምንድን ነው ኤ ላይ ያለው ምንድነው ቢለን ኤስ ሪዱስድ ሰብስታንስ ነው ይላል፣ ግን ሪዱሲንግ ሰብስታንስ አይደለም። ለምን?
እዚህ ጋር ስንመለከተው H2S ነው የሚለን። እዚህ ጋር የኤስ ኦክሲዴሽን ነምበሯ ስንት ነበረ? -2 ነበረ። ከ-2 ወደ ምን አድጋለች ማለት ነው? ኤስ ወደ 0 አድጓል ማለት ነው። እዚህ ጋር ደግሞ ይሄኛው ኦክሲዳይዚንግ ኤጀንት ነው ይላል። ኦክሲዳይዚንግ ኤጀንት አይደለም። ኤን ግን ምን አድርጓል ማለት ነው? ኦክሲዴሽን ነምበሩ ኢንክሪዝድ አድርጓል። ከዚህ እዚህ ጋር ስንት ነበረ? ኦክሲዴሽን ነምበሩ -7 ነበረ። እዚህ ጋር ግን ስንት ነው? -2 ነው ማለት ነው። ቀጣዩ ያለው ደግሞ ምን ይለናል? ኮንሲደር the following ይህን ዲያግራም ኮንሲደር ካደረጋችሁ በኋላ ትክክለኛ ምርጫ የሆነው የትኛው እንደሆነ ምረጡ ነው የተባለው። ኤ ላይ ያለው ማግኔዥየም አየን is oxidizing agent in the electrode reactions። ቢ ላይ there is a decreasing in oxidation number of chlorine ion። ሲ ላይ oxidation take place at the cathode። ዲ ላይ ደግሞ reduction take place at anode ይለናል። ሲ እና ዲ ላይ ስንመለከት ሪዳክሽን የሚካሄደው ምን ላይ ነው? ካቶድ ላይ ሲሆን ኦክሲዴሽን ደግሞ የሚካሄደው ማን ላይ ነው? አኖድ ላይ ነው። ስለዚህ ሁለቱ ምርጫዎች እናወጣቸዋለን ማለት ነው። የቀረው ምርጫ የማን ነው? ኤ እና ቢ ነው። ኤ እና ቢ ላይ ስንመለከት ደግሞ ክሎሪን አየን ምንድነው የሚያደርገው? ክሎሪን አየን ምንድነው የሚያደርገው? ስለዚህ መልሱ ምንድነው የሚሆነው ማለት ነው? ቢ ላይ ያለው ነው። there is a decreasing in oxidation number of chlorine ion። ክሎሪን አየን ላይ የኦክሲዴሽን ነምበር ዲክሪዚንግ ይኖረዋል። ማግኔዥየም ግን ምንድነው የሚሆነው ማለት ነው? ራሱ ነው ኦክሲዳይዝድ የሚያደርገው እንጂ ኦክሲዳይዚንግ ኤጀንት አይደለም። አንድ ነገር ኦክሲዳይዚንግ ኤጀንት ነው ማለት ምን ማለት ነው? ሌላኛው ሰብስታንስ ወይም ሌላኛው ኤሌመንት ኦክሲዳይዝድ እንዲያደርግ ምክንያት ሆኗል ማለት ነው። ግን እዚህ ጋር እዚህኛው ሪአክሽን ላይ ማግኔዥየም ምንድነው ራሱ ኦክሲዳይዚንግ ሰብስታንስ ስለሆነ እና አይደለም ማለት ነው። ኦክሲዳይዚንግ ኤጀንት አይደለም ማለት ነው። ከተባለም ሪዲዩሲንግ ኤጀንት ነው የሚሆነው። 13ኛው ጥያቄ ደግሞ which of the following is። ስለዚህ የ12ኛው ጥያቄ ምንድነው የሚሆነው? መልሱ ቢ ላይ ነው ማለት ነው። decreasing in the oxidation number of chlorine ion ማለት ነው። which of the following is correct about molten electrolyte and aqueous electrolyte። እዚህ ጋር ደግሞ ሞልተን ኤሌክትሮላይት እና በአኩየስ ኤሌክትሮላይት ላይ ያለው ትክክለኛው የሆነው አሳምፕሽን የትኛው ነው ነው የሚለን። ኤ ላይ an electrolyte that conduct electricity when dissolved in a certain liquid is molten electrolyte። B during the electrolysis of a molten electrolyte the reduction of cation occurred at the cathode። እዚህ ጋር ምንድነው የሚሆነው ማለት ነው? መልሱ ቢ ላይ ያለው ነው። በኤሌክትሮላይሲስ ኦፍ ሞልተን ኤሌክትሮላይት ጊዜ ሪዳክሽኑ የሚካሄደው ምን ላይ ነው ማለት ነው? ካታይን ላይ ነው። ሪዳክሽን የሚካሄደው ካታይን ላይ ነው። እንትኑ የሚካሄደው ደግሞ ምን ላይ ነው ማለት ነው? ኦክሲዴሽን የሚካሄደው ደግሞ አናይን ላይ ነው ወይም ደግሞ አኖዱ ላይ ነው። ስለዚህ ትክክለኛ መልሱ የዚህ ምንድነው ማለት ነው? በኤሌክትሮላይሲስ ጊዜ ሪዳክሽን የሚካሄደው ካቶድ ላይ ስለሆነ ይሄኛው ትክክለኛ መልስ ነው። ቢ ላይ ያለው ማለት ነው። ሲ ላይ ያለው አይሆንም። ከዛ ቀጣይ ደግሞ የምናየው የ14ኛው ጥያቄ ነው። 14ኛው ጥያቄ ደግሞ which of the following is not industrial application of electrochemistry። ከነዚህ ውስጥ የትኛው ነው ኤሌክትሮኬሚስትሪ ኢንዱስትሪ ላይ አፕሊኬት ማያደርግ ወይም ማይጠቀሙ ተግባራዊ ማይደረገው የትኛው ነው የተባለው። ኤ ላይ ምን ይላል? ኤሌክትሮማግኔቲዝም። ቢ ኤሌክትሮሲንቴሲስ። ሲ ኤሌክትሮላይት ሪፋይኒንግ። ዲ ኤሌክትሮፕሌቲንግ። ከነዚህ ውስጥ የትኛው ነው? ኤ ላይ ያለው ምርጫው ነው። ኢንዱስትሪያሊ ኤሌክትሮኬሚስትሪ አፕሊኬብል የሚሆነው ወይም ኤሌክትሮኬሚስትሪ ተግባር ላይ የሚውለው ኤሌክትሮ ዲፋይኒንግ ላይ አለ። ኤሌክትሮፕሌቲንግ ፕሌቲንግ ማለት መቀባት ምናምን ላይ ማለት ነው። ኤሌክትሮን ሲንቴሲስም ላይ አለ። ማን ላይ ብቻ ነው ማይተገበረው? ኤሌክትሮማግኔቲዝም ላይ አይተገበርም ኤሌክትሮኬሚስትሪ ማለት ነው። 15ኛው ላይ ደግሞ which of the following chemical industry is incorrectly matched with its product። ይሄ ደግሞ ምንድነው የሚለን? የትኛው ኬሚካል ኢንዱስትሪ ነው ከሚያመርተው ነገር ላይ ጋር በትክክል ያልተዛመደው ኮሬክትሊ ማችድ ያልተደረገው ነው የተባለው። ኤ ላይ ምን ይላል? ፉድ ኢንዱስትሪ ብስኩት። ፉድ ኢንዱስትሪ ላይ ምንድነው የሚመረተው? ብስኩት ነው። ይሄኛው ትክክል ነው። ቢ ላይ ደግሞ ፔፐር ኢንዱስትሪ ካርቶን። ይሄ የወረቀት ኢንዱስትሪ ላይ ካርቶን ይመረታል። ይሄም ልክ ነው። ሲ ላይ ደግሞ ቴክስታይል ኢንዱስትሪ ግላስስ። ሲጀመር ቴክስታይል ኢንዱስትሪ ማለት ምን ማለት ነው? የጨርቃ ጨርቅ ፋብሪካ ማለት ነው። ጨርቃ ጨርቅ ፋብሪካ ላይ ደግሞ ምን አይመረትም? ብርጭቆ አይመረትም። ግላስስ ነው የሚለው፣ ብርጭቆ አይመረትም። ዲ ላይ ደግሞ ቢቨሬጅ ኢንዱስትሪ የሚባለው ይሄ መጠጦች ማለት ነው።
ምን ይመረታል አለ አልኮል ሳለ ስለዚህ ልክ ነው ትክክል ያልሆነው ማን ነው ሲ ላይ የምናገኘው ነው ማለት ነው 16ኛው ጥያቄ ደግሞ given the following heterogeneous reaction ማለት ምን ማለት ነው ሲጀመርም ፌዛቸው አንድ አይነት ያልሆነ ፌዝ ማለት ሶሊድ ሊኩዊድ እና ጋዝ ምንለው ፌዝ አለ አይደለ ፌዛቸው ተመሳሳይ ያልሆኑ ሪአክታንት እና ፕሮዳክት ሪአክሽን ላይ ከተካሄደ በእነሱ መካከል ሪአክሽን ከተካሄደ ማለትም ሶሊድ ከሊኩዊድ ጋር ከጋዝ ጋር ከተካሄደ ምን ይባላል ሄትሮጂነስ ሪአክሽን ይባላል ስለዚህ ይሄኛው ሪአክሽን ተሰጥቶናል ይሄ ሶሊድ ነው ይሄኛው ደግሞ ጋዝ ነው እና የዚህን ኢኩሊብሪየም ኮንስታንት ኤክስፕሬሽኑን ግለጹ ነው የተባለው ስለዚህ እዚህ ላይ ምንድነው ማስተዋወስ ያለባችሁ ኢኩሊብሪየም ኮንስታንት ስትገልጹ ሁሉ ጊዜ የትኛው ነው ሶሊድ ስቴት ላይ ያለው ኢኩሊብሪየም ኤክስፕሬሽን ውስጥ አይካተትም ስለዚህ እዚህ ጋር ስንት አለን ሁለት ሶሊድ ስቴት ላይ ያሉን አሉ እነዚህን አናካትታቸው ማለት ነው ኢኩሊብሪየም ኮንስታንት ደግሞ ስንገልጽ ምንድነው የምናደርገው ፕሮዳክቱን ከላይ ላይ ማለት እናስቀምጠዋለን ሪአክታንቱ ደግሞ ከታች ነው የምናስቀምጠው እዚህ ጋር ግን ሁለቱን አናካትታቸውም ሪአክታንቱ ላይ ያለው ይሄን አስወጥተናል እዚህ ጋር ደግሞ ፕሮዳክት ላይ ያለውን ይሄን አስወጥተናል ሶሊድ ስለሆኑ ማለት ነው ማን የቀረን CO2 ጋዝ ብቻ ጋዝ ስቴት ላይ ያለው ስለዚህ ኢኩሊብሪየም ኮንስታንቱ በምን እንገልጸዋለን ማለት ነው Kc concentration of CO2 ብለን እንገልጸዋለን ማለት ነው ስለዚህ መልሱ ምንድነው የሚሆነው A ላይ ያለው ነው መልሱ የሚሆነው 17ኛው ጥያቄ ደግሞ which of the following statement is correct regarding the property of monocarboxylic acid ይሄ 17ኛው ጥያቄ ደግሞ ምንድነው የሚለው የሞኖካርቦዛይክሊክ አሲድ ፕሮፐርቲ የሆነው የትኛው ነው A ላይ carboxylic acid react with strong bases to form ester and water B heating the carboxylic acid with alcohol produce salt and water C carboxylic acid react with active metals to form salt and hydrogen gases D the hydrolysis of carboxylic acid in water produce an ester and water ይለናል ስለዚህ መልሱ ትክክለኛው C ላይ ያለው ነው ማለት ነው እዚህ ጋር ሪአክሽኑን ያካሂዳል ግን ደግሞ የሚፈጥራቸው ምን አይደሉ ማለት ነው እነዚህን አይደሉም በትክክል ስላላዛመደው ነው ይሄ ልክ ያለው ነው A እና B እናም ደግሞ D ላይ ያለው ማለት ነው ትክክለኛው ምንድነው ካርቦዛይክሊክ ከሜታሎች ጋር ከአክቲቭ ሜታሎች ጋር ሪአክት ሲያደርግ ማንና ማን ይሰጠናል ሳልትንንና ጫውና ሃይድሮጅንን ይሰጠናል ስለዚህ መልሱ ምን ይሆንልናል ማለት ነው እዚህ C ላይ ያለው ይሆናል ማለት ነው ቀጣይ ያለው ጥያቄ 18ኛ ነው 18ኛው ደግሞ what is the scientific notation for scientific notation እንዴት ነው የምንጽፈው ማለት ሁለት አይነት አለ አይደለ ለምሳሌ ትልልቅ ቁጥሮች ሲሆኑና ሲጀመር የሳይንቲፊክ ኖቴሽን ጥቅሙ ምንድነው ትልልቅ ቁጥሮችንና ትንንሽ ቁጥሮችን በአጭር ኤክስፕሬሽን ለመግለጽ ነው ለምሳሌ በሚሊየን በትሪሊየን የሚቆጠሩ ቁጥሮችን እያንዳንዳቸውን ከመጻፍ በሳይንቲፊክ ኖቴሽን አሳጥረን መጻፍ እንችላለን ትልልቅ ቁጥሮች ሲሆኑ በሚሊየን ወደ ፖዚቲቭ የሚሄዱ ቁጥሮች ከሆኑ ምንድነው የምናደርገው ማለትም 0 ነጥብ ምናምን ብለው ማይሄዱ ከሆነ ከላይ የሚቀመጠው ፖዚቲቭ ነምበር ነው የሚሆነው ይሄኛው ግን በ0 ነጥብ ከሆነ ደግሞ ሄደው ከነጥብ በኋላ ያሉትን ደግሞ በምንድነው ኤክስፕረስ ምናደርጋቸው በኔጌቲቭ ነው ማለት ነው ስለዚህ አሁን ምንድነው የምናደርገው እቺ ነጥብ እዚች ጋር ከ1 እስከ 10 ያለ ቁጥር እስከምናገኝ ድረስ እንሄዳለን ማለት ነው 1 2 3 4 5 6 ማለት ነው ስለዚህ እዚህ ጋር ነው ነጥብ የምናደርገው 5.5 እንልና ታይም 10 the power of -6 ብለን ነው የምንጽፈው ስለዚህ ይሄን ምርጫ ያዘው የትኛው ነው D ላይ ያለው ነው ማለት ነው D ላይ ያለውን እንመርጣለን 19ኛው ደግሞ a water molecule has 2 bond pair and 2 lone pair of electrons water molecule ሁለት ቦንድ የሆኑ ፔሮች እና ሁለት ደግሞ ሎን ፔሮች አሉ አለ ከዚህ ውስጥ የትኛው ነው ትክክል ስለ እነዚህ ፔር ትክክል የተጻፈው የትኛው ነው የሚለን A ሚሊናል bonding pair lone pair repulsion is greater than lone pair repulsion B lone pair repulsion is exactly identical with bond pair bonding pair repulsion C the repulsion between the two bonding pairs is greater than the repulsion between the two lone pairs D the repulsion between two lone pairs is greater than the repulsion between the two bonding pair እዚህ ጋር ስለዚህ ማስተዋወስ ያለባችሁ ሁሉ ጊዜ ለሌላም ጥያቄ ቢሆንም ማለት ነው በሎን ፔር እና ሎን ፔር መካከል ያለው ሪፐልሽን ከማን የበለጠ ነው ከሎን ፔር ቦንድ ፔር መካከል ያለው ሪፐልሽን የበለጠ ነው ከዛ ደግሞ እነዚህ ደግሞ ከማን የበለጡ ናቸው ሁለቱም ከቦንድ ፔር ስለዚህ ሁሉ ጊዜ ሎን ፔር ይበልጣል ከሎን ፔር ቦንድ ፔር ይበልጣል ከቦንድ ፔር ስለዚህ በዛ መሰረት መስራት ትችላላችሁ መልሱ ምን ይሆናል ማለት ነው ከዚህ አንፃር
በሎን ፔሮቹ መካከል ያለው ሪፐልሽን ከቦንዲንግ ፔር መካከል ካለው ሪፐልሽን የበለጠ ነው። ስለዚህ የትኛው ነው መልሱ? ዲ ላይ ያለው ማለት ነው። 20ኛው ጥያቄ ደግሞ which of the following correctly describe the conjugate acid and conjugate base? ኮንጁጌት አሲድ እና ኮንጁጌት ቤዝ ያለው ምን ላይ ነው? ብሮንስተድ ሎወሪ ቲዮሪ ላይ ትዝ ካላችሁ ስለ አሲድ እና ቤዝ የሰራው ቲዮሪ ላይ ነው ይሄ የሚገኘው ማለት ነው። ኮንጁጌት አሲድ እና ኮንጁጌት ቤዝ ሚላለ። ስለዚህ ስለነሱ ትክክል የሆነው የትኛው ነው ነው የሚለው ጥያቄው ማለት ነው። ኤ ላይ ምን ይለናል? ኮንጁጌት አሲድ has one fewer hydrogen and one more minus charges than the corresponding acid. ይሄ ምን አይደለም? ልክ አይደለም። ማን ነው በዚህ ቦታ ልክ ቢገባ ልክ የሚሆነው? ኮንጁጌት ቤዝ ቢሆን ነበር። ከዛ ይሄኛው ደግሞ ኮንጁጌት ቤዝ has one more hydrogen and one fewer minus charges than the corresponding base. እዚህ ጋር ደግሞ ማን ቢሆን ነበር ልክ የሚሆነው? ኮንጁጌት አሲድ ቢሆን። ሲ ላይ ደግሞ ኮንጁጌት አሲድ is species formed after the removal of a proton from a base, whereas conjugate base is formed after addition of a proton to an acid. Conjugate acid is formed after addition of a proton to the base ይለናል። ስለዚህ ትክክለኛው መልስ ምንድነው? ዲ ላይ ያለው ነው የሚሆነው ማለት ነው። ኮንጁጌት ቤዝ መቼ ነው የሚፈጠረው ማለት ነው? ሃይድሮጅን ሪሙቭ ካደረገ በኋላ ኮንጁጌት ቤዝ ይፈጠራል። ከዛኛው ደግሞ አሲዱ ደግሞ መቼ ነው ማለት ነው? ፕሮቶኑን ከቤዙ ከተቀበለ በኋላ የሚፈጠረው ኮንጁጌት አሲድ ይሆናል ማለት ነው። ስለዚህ ትክክለኛ መልሱ ዲ ላይ ያለው ይሆናል። 21ኛው ጥያቄ ደግሞ the electronic configuration of an element in the periodic table is periodic table ላይ ያለው ኤሌክትሮን ኮንፊግሬሽኑ የኤሌመንቱ ይሄ ነው ተባለ። 1s2 2s2 2p6 3s2 3p6 4s2 3d10 4p5 ማለት ነው። ስለዚህ ይሄንን ብሎኩን ለማወቅ ምንድነው ማድረግ የሚጠበቅባችሁ? ቫላንስ ኤሌክትሮኑ ያረፈበት የትኛው ላይ ነው የሚለውን ነው የምታዩት ማለት ነው። ቫላንስ ኤሌክትሮኑ ያለው ማን ላይ ነው? ፒ ላይ ነው። ስለዚህ ይሄ ኤሌመንት ምንድነው ማለት ነው? ፒ ብሎክ ሰብስታንስ ነው ወይም ፒ ብሎክ ኤሌመንት ነው ብላችሁ ትወስዳላችሁ ማለት ነው በቀላሉ። ቀጣዩ ጥያቄ ደግሞ ሁለተኛው ጥያቄ ደግሞ እዚህ ፔሪዮዲክ ቻርትን የሚወክል ነው ያለው። ከዛ ይሄንን ቻርት መሰረት አድርጋችሁ ነው መልሱ የምትመልሱት ማለት ነው። እዚህ ቻርት ላይ ምንድነው የሚለን? ፕሮፐርቲው ወደ ጎን ሲሄድ በፔሪዮዲክ ቴብል ወደ ጎን ሲሄድ እየቀነሰ ነው የሚሄደው፣ ወደ ታች ሲወርድ ደግሞ እየጨመረ ነው የሚሄደው። ስለዚህ ከዚህ ውስጥ የትኛው ነው የተባለው ጥያቄው የሚለው ማለት ነው። ኤ ላይ ምንድነው የሚለን? ኤሌክትሮ ኔጋቲቪቲ፣ ቢ ላይ ኤሌክትሮ አፊኒቲ፣ ሲ ላይ አዮናይዜሽን ኢነርጂ፣ ዲ ላይ አቶሚክ ራዲየስ። ስለዚህ የዚህኛው ትክክለኛው መልሱ የሚሆነው ምንድነው? ዲ ላይ ያለው ነው፣ አቶሚክ ራዲየስ ነው። ለምንድነው አቶሚክ ራዲየሱ የጨመረው ካልን ወደ ጎን ካያችሁ ነምበር ኦፍ ሼል አይጨምርም አይደለ? ነምበር ኦፍ ሼል ሳይሆን የሚጨምረው ወደ ጎን ምንድነው? ቫላንስ ኤሌክትሮን ነው እየጨመረ የሚሄደው። ስለዚህ ብዙ ቫላንስ ኤሌክትሮን አንድ ሼል ላይ አለ ማለት ደግሞ አቶሚክ ሳይዙ እንዲቀንስ ነው የሚያደርገው። ስለዚህ ወደ ጎን ምን ያደርጋል? ይቀንሳል። ወደ ታች ደግሞ ምኑ ነው ተመሳሳይ? ቫላንስ ኤሌክትሮኑ ተመሳሳይ ነው፣ ግን ምኑ ይጨምራል? ነምበር ኦፍ ሼሉ ይጨምራል። ነምበር ኦፍ ሼሉ ደግሞ እየጨመረ ሄደ ማለት አቶሚክ ሳይዙ እየጨመረ ይሄዳል ማለት ነው። ስለዚህ ወደ ታች የሚጨምረው ማን ነው? ኢንክሪዝ የሚያደርገው ወደ ታች አቶሚክ ራዲየስ ነው ማለት ነው። 23ኛው ጥያቄ ደግሞ which of the following is correct about the formation of equivalent bonds? ኮቫለንት ቦንድ ፎርሜሽኑ ወይም ኮቫለንት ቦንድ አፈጣጠር ላይ ልክ የሆነው የትኛው ነው ጥያቄው የሚለው። ኤ ላይ between positively and negatively charged ion። ይሄ አይደለም። ለምንድን ነው? በፖዚቲቭ እና በኔጌቲቭ ቻርጅድ አየን አማካኝነት የሚፈጠረው የምን ቦንድ ነው? አዮኒክ ቦንድ ነው። ቢ ላይ ደግሞ between mobile and stationary electron። ይሄኛውም አይሆንም። ሲ ላይ ምንድነው? by the sharing the valence electron። ኮቫለንት ቦንድ የሚፈጠረው በምንድን ነው? ቦንድ አይደለም የሚለው ቫላንስ ኤሌክትሮናቸውን ሼር በማድረግ ነው የሚፈጠረው ማለት ነው። ስለዚህ ትክክለኛው መልስ ምንድነው? ሲ ላይ ያለው ይሆናል። ዲ ደግሞ ምንድነው የሚለው? by the transfer of valence electron። ቫላንስ ኤሌክትሮንም ትራንስፈር በማድረግ የሚፈጠረው ቦንድ ማነው? አዮኒክ ቦንድ ነው። ስለዚህ ትክክለኛ መልሱ ሲ ላይ ያለው ነው ማለት ነው። 24ኛው ደግሞ the molecule of carbon tetrachloride CCl4 የሚባለው ማለት ነው አራት ፖላር ቦንዶች አሉት ይላል። ፖላር ቦንዱ ማነው? ካርበን ከክሎሪን ጋር ማለት ነው። ነገር ግን ካርበን ቴትራክሎራይድ የሚባለው ነን ፖላር ሞለኪውል ነው። ለምንድን ነው ነን ፖላር ሞለኪውል የተባለው ነው የሚለን ማለት ነው። ኤ the molecule is non-polar because the presence of 4 polar CCl bonds in the molecule። ይሄኛው ምክንያት ሊሆን አይችልም። ምክንያት ሊሆን አይችልም። ስለዚህ መልሱ አይደለም ማለት ነው። ቢ ላይ ደግሞ ምን ይለናል? The molecule is non-polar because of the difference in electronegativity between carbon and chlorine። ቢ ደግሞ ምንድነው የሚለው?
ፖላር የሆነበት ነን ፖላር የሆነበት ምክንያት ኤሌክትሮኔጋቲቪቲ ዲፍረንስ ስላለው ነው ይለናል። ስለዚህም አይደለም። ሲ ላይ ደግሞ even though the bond ሲጀመር ኤሌክትሮኔጋቲቪቲ ዲፍረንስ አለው ከሆነ ምንድነው የሚሆነው? ፖላር ነው የሚሆነው። ስለዚህ የቢ መልስ አይሆንም ማለት ነው። ስለዚህ ደግሞ even though the bond in carbon tetrachloride is polar the net dipole moment of the molecule different from zero ይሄ ደግሞ ምንድነው የሚለን በካርበን ቴትራክሎራይድ መካከል ያለው ቦንድ ፖላር ቦንዱ ማለት ነው ፖላር ቢሆንም ዳይፖል ሞመንታቸው ግን ከዜሮ የተለየ ነው የሚለን እንደውም ከዜሮ የተለየ ከሆነ ሞለኪውሉ ምንድነው የሚባለው ፖላር ነው የሚባለው ዳይፖል ሞመንት ካለው ከዜሮ የተለየ ከሆነ ዳይፖል ሞመንቱ ሞለኪውሉ ምንድነው ፖላር ነው ስለዚህ ሲም አይሆንም ዲ ደግሞ ምን ይለናል even though the bond in carbon tetrachloride is polar the net dipole moment of the molecule is zero ይሄ ነው የሚሆነው ለምንድነው ነን ፖላር እና በፖላር መካከል ያለው ልዩነት ማየት ነው ነን ፖላሮች ከሆኑ ዳይፖል ሞመንታቸው ምንድነው ዜሮ ነው ኤሌክትሮኔጋቲቪቲ ዲፍረንስ በኤሌመንቶቹ መካከል ያናክል የለም ግን ይሄኛው ፖላር ቦንድ ኖሮት ለምንድነው የሆነበት ምክንያት ነን ፖላር በዳይፖል ሞመንቱ ዜሮ ስለሆነ ነው ማለት ነው የሞለኪውሉ ዳይፖል ሞመንት ዜሮ ስለሆነ ነው ስለዚህ የዚህ መልስ ምን ይሆናል ዲ ላይ ያለው ይሆናል ማለት ነው የ25ኛ ጥያቄ ደግሞ Which of the following is responsible for unusual high boiling point? Hydrogen, hydrofluorine, H2O እና NH3 nitrate ammonium ለምንድነው ለሃይ የሆነ ቦይሊንግ ፖይንት እንዲኖራቸው የሆነው ከተባለ አንድ ነገር ቦይሊንግ ፖይንቱ የሚጨምረው በምን አማካኝነት ወይም በምን ቦንድ አማካኝነት ነው በመካከሉ ሃይድሮጅን ቦንዲንግ ካለ ነው ሃይድሮጅን ቦንዲንግ በመካከላቸው በጣም ጠንካራ እንዲሆን ስለሚያደርገው ወይም ጠንካራ ቦንድ ስለሚሆን ምን ያደርጋል በቀላሉ ቦይሊንግ ፖይንታቸው ትልቅ እንዲሆን ያደርጋል ማለት ነው ስለዚህ አንዩዥዋል የሆነ ሃይሊንግ ቦይሊንግ ፖይንት እንዲኖር ያስቻላቸው ማን ነው ማለት ነው ሃይድሮጅን ቦንዲንግ ነው ማለት ነው ስለዚህ እዚህ ጋር ሃይድሮጅን ቦንዲንግ እንላለን 26ኛው ደግሞ which of the following is Lewis acid ከዚህ ውስጥ Lewis acid የሆነው የትኛው ነው የሚለን ማለት ነው የመጀመሪያው SO4 አለ ቢ ላይ ደግሞ SO3 አለ ሲ ላይ ደግሞ BF3 የሚባል አለ ዲ ላይ ደግሞ NH3 አለ ማለት ነው ከነዚህ ውስጥ Lewis acid የሆነው የትኛው ነው BF3 ነው ማለት ነው BF3 ምንድነው Lewis acid ነው ማለት ነው ለምንድነው Lewis acid የሆነበት ምክንያት በሊዩስ መሰረት አሲዶች ምንድናቸው ኤሌክትሮን አክሴፕተር ናቸው ፔር ኦፍ ኤሌክትሮን አክሰፕት ማድረግ ይችላሉ አላሚለን ስለዚህ ይሄኛው ምን ማድረግ ይችላል ማለት ነው ፔር ኦፍ ኤሌክትሮን አክሰፕት ማድረግ ስለሚችል ምን ይባላል አሲድ ይባላል ማለት ነው 27ኛው ደግሞ the pH of 0.10 mole solution of an aqueous solution of a certain acid is 3 what is the value of acid ionization constant Ka of the acid ይለናል ማለት ነው የዚህኛው ምንድነው የ27ኛው ጥያቄ ማለት ነው pH value የሶሉሽኑ ማለት ነው pH value 3 ነው ተብለናል ኮንሰንትሬሽኑ ደግሞ ይሄ ተሰጥቶናል ማለት ነው ከዛ አሲድ አዮናይዜሽን ኮንስታንት ኦፍ የዚን አሲድ አዮናይዜሽኑ ነው ፈልጉ የተባለው ማለት ነው ስንት ነው የሚሆነው ቢ ላይ ያለው ማለት ነው 1.0 times the power of -5 ነው ማለት ነው መልስ የሚሆነው ምኑን ነው የፈለግነው አዮናይዜሽኑ Ka ውን ነው የፈለግነው ማለት ነው 28ኛው ላይ ደግሞ ያለው the shift in the position of equilibrium caused by the addition of an ion already involved in the reaction is known as ይሄ ደግሞ ምንድነው ኢኩሊብሪየም ፖዚሽን አለን አይደለ ኢኩሊብሪየም ፖዚሽኑ በብዙ ፋክተሮች shift ሊያደርግ ይችላል ወደ አንደኛው ወደ ራይት ሳይድ ወይ ደግሞ ወደ ሌፍት ሳይድ shift ሊያደርግ ይችላል ግን አየን በመጨመር shift እንዲያደርግ ስናደርግ ምንድነው ተብሎ የሚጠራው ኮመን አየን ኢፌክት ነው የሚባለው ማለት ነው አየንን አዲሽን በማድረግ ኢኩሊብሪየሙ የኢኩሊብሪየም ፖዚሽኑ shift እንዲያደርግ ማስቻል ወይም እንዲቀየር ማድረግ ምንድነው የሚባለው ኮመን አየን ኢፌክት ነው የሚባለው ስለዚህ ኤ ላይ ያለው ማለት ነው 29ኛው ደግሞ which one of the following is correct about equivalent of acid and base ስለ equivalent acid base ትክክል የሆነው የትኛው ነው ጥያቄው የሚለው ኤ ላይ the volume of an acid or base required to reach equivalence point during acid base titration reaction
B. The number of mole of an acid or base required to form A. 1 molar aqueous acid or basic solution. C. It is the amount of substance that is required to react with 1 mole of hydroxide ion in redox reaction. D. It is the amount of substance that is required to react with 1 mole of hydrogen ion in acid base reaction ይለናል። ስለዚህ የዚህ ትክክለኛ መልሱ ምንድነው? ኤ ላይ ያለው ነው ማለት ነው። ኤ ላይ ምንድነው የሚለን? The volume of an acid or base required to reach equivalence point. ኢኩቫለንስ አሲድ የሚባለው ያለን ነገር ለምሳሌ አሲድ ሊሆን ይችላል ወይ ቤዝ ሊሆን ይችላል ማለት ነው። ያንን እስኪሞላ ድረስ የሚያስፈልገው የአሲድ መጠን ወይም የቤዝ መጠን በአሲድ ቤዝ ታይትሬሽን ጊዜ ምን ተብሎ ይጠራል? ኢኩቫለንት አሲድ ወይም ደግሞ ኢኩቫለንት ቤዝ ይባላል ማለት ነው። ስለዚህ መልሱ ምንድነው? 29ኛው ኤ ላይ ያለው ነው ማለት ነው። 30ኛው ጥያቄ ደግሞ ኤ ደግሞ ምንድነው የሚለው? A 250 ml solution is formed from 24.5 gram of sulfuric acid H2SO4. What is the normality of this solution? ይሄ ደግሞ ምንድነው የምናደርገው? የተጠየቅነው ኖርማሊቲ ነው ማለት ነው። ኖርማሊቲን ለመስራት ያለውን ፎርሙላ መጀመሪያ ማወቅ አለብን ማለት ነው። በተለያየ መንገድ መስራት እንችላለን፣ ግን ምንም መከተል ትችላላችሁ። መጀመሪያ ሞላሪቲን ትፈልጋላችሁ። ሞላሪቲን ትፈልጉና ከዛ በኋላ በምን ማባዛት ነው? በኢኩቫለንቱ ማባዛት ማለት ነው። ኖርማሊቲ ከምን ጋር እኩል ስለሆነ ነው? ኖርማሊቲ is equals to number of equivalent ሲባዛ በሞላሪቲ ማለት ነው። number of equivalent እዚህ ጋር ሲባዛ በሞላሪቲ። ሞላሪቲን ደግሞ እንዴት ነው የምናሰላው? number of mole of solute ሲካፈል volume of a solution አድርገን ነው የምናሰላው። ስለዚህ ሞላሪቲን ደግሞ number of mole of a solute ብላችሁ ሰዱት። ይሄንን ከታች ደግሞ volume of a solution ማለት ነው። volume of solution። ስለዚህ እዚህ ጋር የተሰጠንን መውሰድ ነው። እዚህ ጋር ምን ተሰጥቶናል? ሞለኪውላር ዌት ተሰጥቶናል። ስለዚህ ሞሉን ለማግኘት የዚህን ምን ማድረግ ነው? የተሰጠንን ማስ የዚህን የሶሊቱን ሰልፈሪክ አሲድ አይደለ ሶሊቱ፣ የሰልፈሪክ አሲድ ማስን ለማን ማካፈል ነው? ለዚህኛው ቁጥር ማካፈል ነው ማለት ነው። ስናካፍል ምን አገኘን? ነምበር ኦፍ ሞል ኦፍ ሶሊዩትን አገኘን። ከዛ ቮሊዩም ኦፍ ሶሉሽን ደግሞ እዚህ ጋር ተሰጥቶናል። ለዚህ ከዛ ደግሞ ማካፈል፣ ከዛ ምኑን አገኘን? ነምበር ኦፍ ሞላሪቱን አገኘን። እዚህ ጋር ምንድነው ያለው? አሲድ ነው ያለው አይደለ? ለአሲድ ደግሞ ኢኩቫለንት ነምበሩ የምንፈልገው ከምን ጋር እኩል ነው? ከነምበር ኦፍ ፕሮቶኑ ጋር እኩል ነው። ነምበር ኦፍ ፕሮቶን ማለት ደግሞ ካለው ሃይድሮጅን ጋር። ስንት ሃይድሮጅን ነው እዚህ ጋር ያለው? 2 ሃይድሮጅን ማለት ነው። ስለዚህ ይሄንን ያገኘነውን ሞላሪቲ በማን ስናባዛው? በነምበር ኦፍ ኢኩቫለንት ስናባዛው ምን እናገኛለን ማለት ነው? በነምበር ኦፍ ሞላሪቲ ስናባዛው ስንት እናገኛለን? ቢ ላይ ያለውን 2 ይመጣልናል ማለት ነው። እናንተ ቁጥሩን አስገብታችሁ መስራት ትችላላችሁ። ቢ ላይ ያለው ይሆናል ማለት ነው። 2 ኖርማል ይመጣልናል። 31ኛው ጥያቄ ደግሞ what are the two types of polymerization? ሁለት አይነት ፖሊመራይዜሽን አሉ። ፖሊመራይዜሽን ማለት ምን ማለት ነው? ከሞኖመሮች ትልቅ የሆነ መስራት ማለት ነው፣ ወይም ደግሞ መፍጠር ማለት ነው። እንዴት ነው? ሃይድሮላይሲስ የሚባል አለ፣ ፖሊመራይዜሽን የሚባል አለ። ፖሊመራይዜሽን ከኮንደንሴሽን ጋር የተያያዘ ነገር ነው። ሞኖመሮችን ተጠቅሞ ፖሊመር መስራት ማለት ነው። ፖሊመር ማለት የሁለት ሞኖመሮች ወይም ሁለት ከዛ በላይ የሆኑ ነገሮች አንድ ላይ ሆነው የሚሰሩት ነው። ስለዚህ ፖሊመራይዜሽን ማለት ቢልድ አፕ ማድረግ ማለት ነው። ስለዚህ ሁለት አይነት አሉ። ማናቸው ነው የሚለው ጥያቄው። A condensation and displacement polymerization, B addition and condensation polymerization, C condensation and substitution polymerization, D addition and decomposition polymerization ይለናል ማለት ነው። ስለዚህ የመልሱ ምን ይሆናል ማለት ነው? ቢ ላይ ያለው አዲሽን እና ኮንደንሴሽን ፖሊመራይዜሽን የሚባል ነው ማለት ነው። የቢ ነው መልሱ። 32ኛ ደግሞ which of the following is a monomer of natural rubber? ናቹራል ራበር የሚባል አለ። የናቹራል ራበር ሞኖመሩ ምንድነው? ሞኖመሩ ማለት ምን ማለት ነው? ናቹራል ራበር ከምንድን ነው የተሰራው ማለት ነው። ናቹራል ራበር ከምንድን ነው የተሰራው? ወይም ደግሞ ይሄ ፖሊመር ነው፣ ወይም ፖሊመር ምንለው ነው ይሄኛው ማለት ነው። ከዛ ሞኖመሩ ደግሞ ምንድነው? ፖሊመሩን የገነባው ማለት ነው። ስለዚህ ሞኖመሩ ምንድነው? የዚህኛው ምርጫዎቹ ያሉት ሄክሳሚታይል ዳይሚቴን፣
ቢ ላይ አይሶፕሮፔን፣ ሲ ኢታይል ቴራ ፊታሊት፣ ዲ ላይ ደግሞ ስትራይንስ የሚላለ ማለት ነው። ስለዚህ መልሱ ምንድነው የሚሆነው? አይሶፕሮፔን የሚለው ነው ማለት ነው። ቢ ላይ ያለው ምርጫ ነው ትክክል። 33ኛው ደግሞ the components of the environment consisting earth's upper outermost skin and accessible to human being is known as ይለናል። ይሄኛው ደግሞ የኢንቫይሮንመንት ኮምፖነንት ሆኖ የእርዝን አፐር ፓርት ኮንሲስት ያደረገና ለሰው ልጆች ደግሞ አክሰሰብል የሚሆነው የትኛው ነው የተባለው? ከሃይድሮስፌር፣ ከአትሞስፌር፣ ከባዮስፌር እና ከሊቲዮስፌር ነው። የትኛው ነው? አትሞስፌር ነው ማለት ነው። ቢ ላይ ያለው ነው። 34ኛው ደግሞ consider the following step occurring during nitrogen cycle። ናይትሮጅን ሳይክል ማለት ምን ማለት ነው? ናይትሮጅንን ድጋሚ ለእንትን ማዋል ማስቻል ማለት ነው። ስቴፖች አሉት እዚህ ጋር የተዘረዘረው። ስቴፕ 1 ይሄኛው በትክክለኛ ኦርደር አይደለም የተቀመጠው፣ እናንተ ኮሬክት ኦርደሩን ነው የተጠየቀው ማለት ነው። የናይትሮጅን ሳይክል ስቴፕ 1 ላይ ምን ይለናል? ሪዳክሽን ኦፍ ናይትሬት ባይ ማይክሮባያል አክሽን፣ ይሄኛው መጀመሪያ ላይ አይደለም። ቢ ላይ ፊክሲንግ ኦፍ ናይትሮጅን ባይ ባክቴሪያ ኤንድ አልጌ፣ ይሄኛው የትኛው ነው የሚሆነው? አንደኛው ላይ የሚሆነው ነው ማለት ነው። ፊክሲንግ ኦፍ ናይትሮጅን ባይ ባክቴሪያ የመጀመሪያው ናይትሮጅን ሳይክል ላይ ያለው ናይትሮጅንን ፊክስ ማድረግ ነው። ስቴፕ 3 ላይ ደግሞ ናይትሪፊኬሽን ባይ ናይትሮሶማነስ ኤንድ ናይትሮባክቴሪያ፣ ይሄኛው ደግሞ ሁለተኛው ስቴፕ ነው ማለት ነው። ናይትሪፊኬሽን ባይ ናይትሮሶማነስ ኤንድ ናይትሮባክቴሪያ የሚለው ሁለተኛው ነው። ከዛ ሶስተኛው ስቴፕ የትኛው ነው? ሪዳክሽን ኦፍ ናይትሬት ባይ ከመጀመሪያ ስቴፕ 1 ላይ ያለው ማለት ነው ባይ ማይክሮባያል አክሽን የሚለው። ስቴፕ 4 ደግሞ ዲናይትሪፊኬሽን ኦፍ ናይትሬት ዊዝ አሲድ ኤንድ ፎርማላይድ የሚለው ዲ ላይ ያለው ማለት ነው። ስለዚህ ምን ይሆናል ኦርደሩ ማለት ነው? ስቴፕ 2፣ ስቴፕ 3፣ ስቴፕ 1 እና ስቴፕ 4። ይሄን ምርጫ የያዘው የትኛው ነው? ስቴፕ 2፣ ስቴፕ 3፣ ስቴፕ 1 እና ስቴፕ 4 የሚለውን ኤ ላይ ያለው ይሆናል ማለት ነው መልሱ። ከዛ ቀጣይ ያለው ጥያቄ ደግሞ 35ኛው ማለት ነው። Some hazardous substance damage and creates unwanted changes in air, water, soil, any other natural resources. The resulting change created is known as ይለናል ማለት ነው። ይሄ ምንድነው የሚለን? አንዳንድ እነዚህ ሃዛርዲየስ ማለት መጥፎ የሆኑ ሰብስታንሶች ምን ያደርጋሉ? ያለውን ኢንቫይሮንመንት ዳሜጅ ያደርጉና አዲስ የራሳቸውን ክሬት ያደርጋሉ፣ የማይፈልግ ቼንጅ ይፈጥራሉ። ምን ላይ? ኤር ላይ ሊሆን ይችላል፣ ሶይል ውስጥ ሊሆን ይችላል፣ ዋተር ላይ ሊሆን ይችላል። እና የነዚህ በምን አማካኝነት ነው የሚመጣው የተባለው? ምን ያስከትላል ወይም ደግሞ ምን ክሬትድ ያደርጋሉ ማለት ነው የሚለው ጥያቄው። ኤ ግሪንሃውስ ኢፌክት፣ ቢ ግሎባል ዋርሚንግ፣ ሲ አፎሬስቴሽን፣ ዲ ፖሊዩሽን። ምንድነው ፖሊዩሽን? ፖሊዩሽን ማለት መበከል ማለት ነው። ለምሳሌ ዋተር ፖሊታንት፣ ሶይል ፖሊታንት፣ ኤር ፖሊታንት የሚባል ነገር ሰምታችኋል። ስለዚህ ፖሊዩሽን ማለት ዳሜጅ አድርጎ አንዋንትድ የሆነ ነገር ወይም አንዋንትድ የሆነ ቼንጅ ማምጣት ማለት ነው። ስለዚህ ፖሊዩሽን ማለት ነው ብክለት። 36ኛው ደግሞ consider the mechanism decomposition of N2O5 ዳይናይትሮጅን ፔንታ ኦክሳይድ የሚባለው ማለት ነው ወደ ናይትሮጅን ዳይኦክሳይድ እየተቀየረ ነው። ይሄንን ሜካኒዝም ውሰዱ ተባለ። ይሄኛው ፈርስት ስቴፕ፣ ሰከንድ፣ ሰርድ እና ኦቨርኦል አለ። እነዚህ ሶስቱ ተደምረው ነው ኦቨርኦል የተገኘው ማለት ነው። የመጀመሪያው ስቴፑ ፋስት ነው፣ ሁለተኛው ስሎ ነው፣ ሶስተኛው ደግሞ ፋስት ነው ማለት ነው። ከዛ ምንድነው ጥያቄ ተባለው which step of the rate determining step። ሁልጊዜ ማስታወስ ያለባችሁ ምንድነው ሬት ዲተርማይኒንግ ስቴፕ የሚባለው ሙሉ ኦቨርኦል ላይ ምንም አይነት አልተቀመጠም አይደለ? ኦቨርኦሉ ባላይ ነው ዲፔንድ ቢሆነው እነዚህኞቹ ላይ ነው። ሁልጊዜም ደግሞ ሬት ዲተርማይኒንግ ስቴፕ የሚሆነው የትኛው ነው? ስሎ ነው ማለት ነው። ሁለት ፋስት አለን ግን ስሎ ላይ ነው የኦቨርኦሉ ሬት ዲፔንድ የሚሆነው ስሎ ላይ ስለሆነ የትኛው ይሆናል ማለት ነው? ስሎ የትኛው ነው? ሰከንድ ላይ ያለው ነው። ስለዚህ መልሱ ቢ ላይ ያለው ሰከንድ ስቴፕ የሚለው ይሆናል ማለት ነው። ሌላ ጊዜም ብትጠየቁ ስሎ የሆነው ሬት ዲተርማይኒንግ ስቴፕ ነው ማለት ነው። 37ኛው ደግሞ considering the following reaction፣ ይሄን ሪአክሽን ኮንሲደር አድርጉ ተባለ። ናይትሮጅን ሪአክት ዊዝ ኦክሲጅን ምንን ሰጠን? ናይትሮጅን ኦክሳይድ ማለት 2 ሞል ኦፍ ናይትሮጅን ኦክሳይድን ሰጠን። the equilibrium concentration of gaseous nitrogen, oxygen and nitrogen monoxide in sealed container are as follows። እዚህ ጋር ምናቸው ነው የተቀመጠው ማለት ነው? ኮንሰንትሬሽናቸው ነው። ይሄ የናይትሮጅን ኮንሰንትሬሽን፣ ይሄ የኦክሲጅን ኮንሰንትሬሽን፣ ይሄኛው ደግሞ የናይትሮጅን ኦክሳይድ ኮንሰንትሬሽን አለ። what is the value of equilibrium constant for the reaction ነው የሚለን። ስለዚህ ኢኩሊብሪየም ኮንስታንትን ለመፈለግ ምንድነው የምናደርገው? ኬሲ ቫልዩ ማለት ኮንሰንትሬሽን ኦፍ
product over concentration of reactant ከዛ ፓወሩ ደግሞ ምን ይሆናል ማለት ነው ፓወራቸው ላይ ደግሞ ምን እናስቀምጠው ፎርሙላችን እንደዚህ ነው የሚሆነው ማለት ነው concentration of product ላይ ያለው ማን ነው ናይትሮጅን ኦክሳይድ ነው ግን ከፊት ለፊቱ ሰብስክሪፕሽን ስላለ ወይም ከፊት ለፊቱ ያለው ቁጥር ስላለ ምን እናደርገዋለን እንደ ፓወር ይቀመጣል ማለት ነው ኮንሰንትሬሽኑ ተሰጥቶናል እዚህ ጋር 4 times in the power of -5 ማስገባት ነው እዚህ ጋር ማለት ነው ከዛ ኦቨር እንልና concentration of nitrogen reactant side ያለው ማለት ነው ሲባዛ እንላለን ለምንድን ነው እዚህ ጋር ምንም ያላደረግንበት ከላዩ ነምበሩ እዚህ ጋር ካልተቀመጠለትም ከፊት ለፊት ቁጥር ከሌለው አናስቀምጥም እዚህ ጋር የምትቀመጠው አትገባም ማለት ሰብስክሪፕሽን የምትባሉ እዚህ ጋር ያለው አይገባም እንደ ፓወር ግን ከፊት ለፊቱ እዚህ ጋር 3 ቢኖር ኖሮ ፓወሩ ምን ይሆናል 3 ይሆናል ማለት ነው ከዛ ኦቱንም እንደዛ እናስቀምጣለን የሁሉንም ኮንሰንትሬሽን እዚህ ጋር መተካት ነው ሁሉንም ኮንሰንትሬሽን ተክተን ስንሰራ መልሱ ምን ይሆንልናል ማለት ነው ቢ ላይ ያለው እናገኛለን 4 ይመጣልናል ማለት ነው ለምሳሌ መስራት ትችላላችሁ 4 ስኩዌር ሲሆን 16 ይሆናል ከዛ ደግሞ እዚህ ጋር ምን አለ ማለት ነው ለ2 ስታካፍሉ ስንት ይመጣል ለምን የኮንሰንትሬሽን ይሄኛው 2 ነው 2 ሲባዛ በ1 2 ስለሆነ የሚሆነው እነዚህ ደግሞ እንት ማለት ስለሚችሉ ማለት ነው ስንት ይሆናል መልሱ የሁለቱ 2 ጊዜ 1 2 ነው ስለዚህ 16 ሲካፈል ለ2 ሲ ላይ ያለው ይቅርታ ቀደም 4 ነበር ያለው ሳካፍል ተሳስቼ ነው ስለዚህኛው ምንድን ይሆናል ማለት ነው ሲ ላይ ያለው ይሆናል ማለት ነው 8 ይሆናል መልሱ ማለት ነው ቀጥሎ ምናየው ደግሞ 38ኛው ማለት ነው at a certain temperature the following reaction has an equilibrium constant Kc is equal to 112.4 ይሄኛው ነው ሪአክሽኑ የተሰጠን ከዛ እዚህ ጋር የእያንዳንዳቸው ኮንሰንትሬሽን ተሰጥቷቸዋል ማለት ነው ከዛ ጥያቄው which direction will the reaction process to reach equilibrium ይለናል እዚህ ጋር ምንድነው ማለት ነው A ላይ the equilibrium is independent of the concentration B the reaction will process to the forward direction C ላይ the reaction will process to the reverse direction D ላይ the reaction is the chemical equilibrium ይላል ማለት ነው at a chemical equilibrium ይሆናል ይለናል ይሄ ምንድነው ማለት ነው ሁልጊዜም ሰርቴን የሆነ ቴምፕሬቸር እና የኬሲ ቫልዩ ከተሰጣችሁ ኢኩሊብሪየሙ ምን ላይ ዲፔንድ አይሆንም ኮንሰንትሬሽን ላይ ዲፔንድ አይሆንም ማለት ነው ስለዚህ የዚህ መልስ ምንድነው የሚሆነው ኤ ላይ ያለ ነው የሚሆነው በሌላ ጊዜ ሲሆን ለምሳሌ ቴምፕሬቸር ሰርቴን የሆነ ቴምፕሬቸር ባይሰጣችሁና ኬሲ ቫልዩ ባይሰጥ ኢኩሊብሪየሙ ኮንሰንትሬሽን ላይ ዲፔንድ ሊሆን ይችላል ግን ኮንስታንት የሆነ የኬሲ ቫልዩ ከተሰጣችሁና at a certain temperature ላይ ከተባላችሁ ሁልጊዜ ምንድነው የሚሆነው ኢኩሊብሪየሙ ኮንሰንትሬሽን ላይ ዲፔንደንት አይደለም ኢንዲፔንደንት ነው ማለት ነው 39ኛው ጥያቄ ደግሞ which one of the following is the general formula of saturated monocarboxylic acid የሞኖ ካርቦዛይግሊክ አሲድ የሆነው የትኛው ነው ወይም ደግሞ ስትራክቸሩ የሆነው የትኛው ነው የተጠየቀው ስለዚህ ምንድነው መጀመሪያ ማወቅ የሚጠበቅባችሁ ካርቦዛይግሊክ አሲድ ምን አይነት ፋንክሽናል ግሩፕ ነው ያለው የሚለው ነው የሞኖ ካርቦዛይግሊክ አሲድ ፋንክሽናል ግሩፑ ምንድነው COOH ነው ማለት ነው ስለዚህ የትኛው ነው ፋንክሽናል ግሩፑን ያዘው በቀላሉ እዚህ ጋር ያለው ማለት ነው አር ማለት ምን ማለት ናት አልካይል ግሩፕ ናት ማለት ነው እቺኛው አር ትቀያየራለች ግን አልካይል ግሩፕ ናት ስለዚህ COOH ነው የሚሆነው ማለት ነው ሞኖ ካርቦዛይግሊክ ማለት ደግሞ ምን ማለት ነው አንድ ብቻ ለምሳሌ እዚህ ጋር 2 COOH ቢኖር ኖሮ ዳይ ነበር የሚሆነው እዚህ ጋር ግን ሞኖ ስለሆነ የተጠየቀው መልሱ ምን ይሆናል ቢ ላይ ያለ ይሆናል ማለት ነው 40ኛው ደግሞ upon standing alone ጠላ or urge turns to sour which of the following the correct explanation for the observed effect ይላል እዚህ ጋር ጠላና ጠጅን ለረጅም ጊዜ ስታስቀምጧቸው ምን ይሆናሉ ይቆመጥጣሉ ይሄ ሆነበት ምክንያት የትኛው ነው ለነዚህ ኮሬክት ኤክስፕላኔሽን የሰጠው የትኛው ነው ይላል ኤ ላይ addition reaction of alcohol with an acid B ላይ decomposition reaction of alcohol C ላይ the reduction of alcohol to an acid D ላይ the oxidation of alcohol to an acid ለዚህ ትክክለኛ መልስ የሚሆነው ምንድነው ማለት ነው D ላይ ያለው ነው oxidation of alcohol to an acid የሚለው ነው ማለት ነው ስለዚህ ለዛሬ ጨርሰናል በፓርት 2 ደግሞ የቀሩትን 40 ጥያቄዎችን እንሰራለን አመሰግናለሁ